ሰላም እንደናችሁ ወደ ዩቲዩብ እነዚህ ቲክቶክ ቤተሰቦች ዛሬም በክፍል 149 የፔዲያትሪክስ ሶሲ ኤግዚት ኤግዛም ጥያቄና መልስ ይላችሁ ቀርብ ያለው ቀጥታ ወደ ቪዲዮ ነው ወስራችሁ መልካም ቆይታ። እንግዲህ መጀመሪያው ጥያቄ በክፍል 149 ላይ የምንመለከተው ማርሰው what is the recommended time for beginning of complementary feeding to infant ማርሰው ለኢንፋንቶች complementary feeding ማስጀመሪያ ሪከመንድ የሚደረገው ታይም መቼ ላይ ነው? A ላይ ከ4 እስከ 5 months, B ላይ 6 months, when the birth weight has tripled and the tooth eruption start ማለት ነው። ስለዚህ ኮምፕሊመንታሪ ፊዲንግ መጀመር ያለበት ከነዚህ ውስጥ ማንኛው ላይ ነው ስንል ባጭሩ ኮምፕሊመንታሪ ፊዲንግ የሚጀምረው ወይም የሚሰጠው at 6 months ወይም 180 days ወይም 180 ቀን ወይንም 6 ወር ላይ ይጀምራል ማለት ነው። እስከ 6 ወር ግን ከ0 እስከ 6 መንዝ ኤክስክሉሲቭ ብሬስት ፊዲንግ የሚባለው ፕራክቲስ ይደረጋል። ሶ the correct answer is what B ማለት ነው። ሌላኛው እንግዲህ የሁለተኛው ጥያቄ የምንመለከተው ማርሰው በዋነኝነት ማርሰው which one of the following or which one is the first line treatment for infant presented with what pneumonia ኒሞኒያ ላለባቸው ህፃናቶች ፈርስት ላይን ትሪትመንት ማን ሊሆን ይችላል? አሞክሳሲሊን፣ ሲፕሮፍሎክሳሲሊን፣ ኮትሪሞክሳዞል፣ ሲፍትሪያክዞል ማን ሊሆን ይችላል ስልን እንግዲህ ባጭሩ WHO እና ፔዲያትሪክስ ጋይድላይን ሪከመንድ የሚያደርጉት ፈርስት ላይን ድረግስ ፎር ኢንፋንት ዊዝ አንኮምፕሊኬትድ ኒሞኒያ ከሆነ ወይም የሳምባ ምች ከሆነ አሞክሳሲሊንን ሪከመንድ ያደርጋሉ ማለት ነው። ሶ the correct answer is what A ይሆናል ማለት ነው። ሶስተኛ a 2 years old child ማለት ነው 2 years old child brought to you with the history of labor breathing አንደኛ labor breathing አለው፣ ሁለተኛው barking cough አለ፣ ሶስተኛ ደግሞ inspiratory stridor አለ ነው። Based on the above scenario, what are the most likely problem of the child or what is the possible diagnosis ብለን የምንጠራው ኒሞኒያ ነው፣ ክሮፕስ ነው፣ very severe disease ነው፣ አስማ ነው፣ ማንኛው ሊሆን ይችላል ስንል ባጭሩ ክሮፕ ነው የምንለው። ክሮፕስ ነው ለምን ስንል because the classic features of ክሮፕ የምንለው አንደኛ barking cough ነው፣ ሁለተኛ inspiratory stridor ነው፣ ሶስተኛው labor breathing ነው። ከዛ ጋር ተያይዞ ክሮፕ is the correct answer. So the correct answer is B. And other one is የአራተኛው ጥያቄ ስንመጣ ደግሞ የሚያሳየን ምንድነው which one of the following emergency situation ይላል demand the priority intervention እንግዲህ እነዚህ ሁሉም priority intervention ያስፈልጋቸዋል። dehydration, marasmus, malnutrition, poisoning, burn እነዚህ ነገሮች በሙሉ ያስፈልጋቸዋል። ግን ከነዚህ ደግሞ ፕራዮሪታይዝ የምናደርገው ማንኛው ነው ስንል ባጭሩ poisoning ነው። ለምንድን ነው ስንል because poisoning requires immediate priority intervention because it's rapidly affect the vital organ like brain, heart and lung ማለት ነው። ስለዚህ እነዚህን አፌክት ስለሚያደርግ እና የፔሸንቱ ኮንዲሽን ደግሞ very quickly deteriorate እያደረገ መሄድ ስለሆነ ማለት ነው። ከዛ ጋር ተያይዞ poisoning the priority intervention ይባላል ማለት ነው። አራተኛው correct answer C። አምስተኛውና የመጨረሻው ደግሞ የሚያሳየን ምንድነው which one of the following fluid is preferred for a child presented with both dehydration and malnutrition እንግዲህ malnutrition እና dehydration ላለበት ህፃን ልጅ fluid resist ብናደርግ ማንኛው ተመራጭ ነው? ringer lactate, ORS oral dehydration salt, rhizomal normal saline ይለናል። ከዚህ ውስጥ ምን ሊሆን ይችላል ስንል እንግዲህ ባጭሩ ሪዞማል የሚባለው ነው ሞር ኦፍ ለማልኑትሪሽን እና ዲሃይድሬሽን ትሪትመንት የምንጠቀመው። ሪዞማል ማለት rehydration solution for malnutrition ይባላል። ፎርሙሌት የሚሆነው ሲቪየርሊ malnourished የሆኑ ችልድረኖች ወይም ህፃናቶች የምንጠቀም ነው። በውስጡ አንደኛ ሎው ሶዲየም ነው፣ ሃይ ፖታሲየም እና ሃይ ማግኔዚየም ሌቭል አለው ማለት ነው። ይሄ መሆኑ አንደኛ ሃርት ፌለር እንዳይኖር፣ ሁለተኛ ፍሉድ ኦቨርሎድ እንዳይሆን ይከላከልልናል። ነገር ግን ሪንገር ላክቴት፣ ኦአርኤስ እና ኖርማል ሳላይን በውስጣቸው ሃይ ሶዲየም አላቸው። ይሄ መሆኑ ደግሞ it's not suitable in malnutrition with edema malnutrition ከኢደማ ጋር ላለው suitable አይደለም። አንድ ሁለተኛው risk for fluid overload ከዛ ጋር ተያይዞ ሪዞማል የሚባለው ቤስት ተመራጭ የሚባለው ይሄ ሶሉሽን ነው ማለት ነው። ውድ አድማጭ ተመልካቾች በክፍል 149 ይሄን መስል ነበር። መንጌ ነበርኩኝ። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ።